በእውነተኛ ታሪክ ላይ የተመሰረተ የባህር አብ አዲስ ጉዞ። በአዲስ አበባ ዩኒቨርሲቲ ግቢ ውስጥ የወጣት ትውልድ ህልም ይንቀለቀላል። ካሉት ተማሪዎች መካከል እንደ ማለዳ ፀሐይ ጽኑ ዓላማ ያለው ባህር አብ በጣም ታታሪ ነበር። ከጎኑ ደግሞ ሳቋ እንደ ውበቷ የሚማርክ ኑሐሚን ነበረች። በታላላቅ ጃካራንዳ ዛፎች ጥላ ስር ሲያጠኑ የሚያዩቸው ሁሉ ፍጹም ጥንድ እንደሆኑ ነበር የሚያስቡት። ፍቅራቸው በምሽት ጥናትና በዩኒቨርሲቲው አትክልት ስፍራ ጸጥታ ውስጥ የጸና ነበር። የወደፊት ህይወታቸውን አብረው ስለመገንባትና ምኞታቸውን ስለማሳካት ያወሩ ነበር። ባህር አብ እሷን በደስታ ለመጠበቅ ደግሞ እንደሚሰራ ቃል ይገባላታል። ኑሐሚንም የህይወቱ መልህቅ ለመሆን ቃል ገባችለት። የምረቃ ቀን በጥቁር ጋወንና በወርቃማ ዘርፍ ደመቀ። የዓመታት ድካማቸው ፍሬ ያፈራበት፣ ሲመኙት የኖሩት ትልቅ ቀን ነበረ። ዲፕሎማቸውን ሲቀበሉ ባህር አብ ዓለም በእጃቸው እንደገባች ተሰማው። ኑሐሚንን ሲመለከታት አጋሩ ብቻ ሳትሆን ለስኬቱ ትልቅ ምክንያት እንደሆነች ያምን ነበር። ሆኖም ደስታው ብዙ አልቆየም። ምረቃው ባለፈ በአንድ ወር ጊዜ ውስጥ ኑሐሚንን የባህር አብ ዓለም የሚያፈርስ ውሳኔ ወሰነች። በሀብት ብልጭልጭና ቶሎ በሚገኝ የቅንጦት ህይወት ተስባ በምስጢር የተዋወቀችውን ባለጸጋ ነጋዴ ለማግባት ወሰነች። ለባህር አብም ፍቅር ቆንጆ ህልም ነው፣ ወርቅ ግን እውነት ነው ስትል ነገረችው። ይህ ክህደት ባህር አብን ወደ ጥልቅ ሐዘን ገደል ወረወረው። በገዛ ህይወቱ ውስጥ እንደ እንግዳ እየተሰማው በከተማዋ ጎዳናዎች ላይ ይንከራተት ጀመር። የፍቅሩ ውድቀት የመላው ማንነቱ ውድቀት መስሎ ታየው። መሰረቱን በፈራረሰ አሸዋ ላይ እንደገነባ ተገነዘበ። ማዕበሉ ሲመጣም በቁስሉ ላይ ካለው ጨው በቀር ምንም አልቀረውም ነበር። ከወራት ጨለማ በኋላ በውስጡ የመጽናት ብልጭልጭታ ታየ። ኑሐሚን ያለፈውን ታሪኩን ብትወስድም የወደፊት ህይወቱን ግን መውሰድ እንደማትችል ተገነዘበ። የልብ ስብራቱን ወደ ሥራ ተነሳሽነት ቀየረው። ማንም የማይፈልገውን ዝቅተኛ ስራዎችን በመጀመር በቢሮ ውስጥ ካሉ ሰዎች ሁሉ እጥፍ ይሰራ ጀመር። ዓመታት አለፉ። በአንድ ወቅት በክህደት ተሰብሮ የነበረው ወጣት አሁን በጥንካሬው የሚታወቅ ሰው ሆነ። ባህር አብ በስራው እያደገ ሄዶ የአንድ ትልቅ ድርጅት ዋና ስራ አስኪያጅ ሆነ። ኑሐሚን የተመኘችውን ሀብትና ዝና አገኘ። ነገር ግን ቁሳዊ ስኬት አብሮት የሚካፈል ቅን ነፍስ ከሌለ ባዶ እንደሆነ ተረዳ። ለአንድ የህፃናት ማሳደጊያ በተዘጋጀ የበጎ አድራጎት ዝግጅት ላይ ፍቅር የምትባል ሴት አገኘ። እሷ ለስልጣኑ ወይ ለሚነዳው መኪና ደንታ አልነበራት። እዚያ የተገኘችው ሌሎችን ለማገልገል በነበራት ቅን ልብ ነበር። ባህሪዋ ረጋ ያለ፣ አይኖቿም ባህር አብ አይቶት የማያውቀው መንፈሳዊ ጥልቅነት ነበራቸው። ስለ ፈውስና አዲስ ህይወት ስለመጀመር ውበት ትናገር ነበር። አንድ ምሽት ባህር አብ ከፍቅር ጋር በአንድ ትልቅ ግብዣ ስነ ስርዓት ላይ ተገኘ። አዳራሹ በውድ ጌጣጌጦችና በሹክሹክታ ተሞልቷል። ድንገት በሰዎች መካከል ኑሐሚን ታየች። አልማዝ አጊጣና የሐር ልብስ ለብሳ ነበር። ነገር ግን ፊቷ ላይ በማንኛውም ጌጣጌጥ ሊደበቅ የማይችል ጥልቅ የደስታ ማጣት ይነበብባት ነበር። ኑሐሚን ወደ ባህር አብ ቀረበችና በለሰለሰ ድምፅ ታናግረው ጀመር። ስለ ድሮ ቤተ መጻሕፍት፣ አብረው ስለጠጡት ቡናና አሁን ሁለቱም እኩል ደረጃ ላይ መድረሳቸው እድል እንደሆነ ነገረችው። አሁን ስኬታማ ስለሆነ አብረው መሆን እንደሚችሉ በመጥቀስ ያለፈውን ፍቅር ለመቀስቀስ ሞከረች። እጁን ለመያዝ እየሞከረች አይኖቿ ተማጽኖ ያሳዩ ነበር። ባህር አብ በቁጣ ሳይሆን በሐዘኔታ ተመለከታት። ኑሐሚን፣ አንቺ ይህንን ስኬት እንደ መዳረሻ ነው የምታየው፣ ነገር ግን የአንቺ ክህደት ለእኔ የወርቅ ድልድይ ነበር አላት። በውስጥ ያለውንና የማላቀውን ጥንካሬ እንድገነዘብ ረድቶኛል። ከሁሉም በላይ ደግሞ የባንክ አካውንቴን ሳይሆን ልቤን የምትወድ ሴት እንዳገኝ አድርጎኛል። ፊቱን ከእሷ አዙሮ በሰዎች መካከል ትቷት ሄደ። ባህር አብና ፍቅር ወደ ሆቴሉ በረንዳ ወጡ። የአዲስ አበባ ቀዝቃዛ የምሽት አየር ተቀበላቸው። ከስር የከተማዋ መብራቶች እንደ ተጠበቀ ቃል ብልጭ ይላሉ።
ያለፈው መራራ ትዝታ ተወግዶ በዝምታ በመንፈሳዊነት በእውነተኛ ፍቅር ተተካ። አዲሱ ቀን ይዞት የሚመጣውን ማንኛውም ነገር ለመቀበል ተዘጋጅተው አድማሱን አብረው ተመለከቱ። ታሪኩ በዚህ አለቀ። ነገር ግን ከባህር ሀብ ታሪክ የምንማረው የመጀመሪያው ትምህርት የጽናት አስፈላጊነት ነው። ሕይወት ስትመታን መውደቅ ተፈጥሯዊ ቢሆንም በውድቀት ውስጥ መቅረት ግን ምርጫ ነው። ባህር ሀብ ስብራቱን ወደ ጥንካሬ፣ እንባውን ደግሞ ወደ ላቡ ቀየረ። እውነተኛ ስኬት የሚለካው በምን ያህል ሀብት እንዳለ ሳይሆን ስንወድቅ ተመልሰን ለመነሳት ባለን አቅም መሆኑ በተግባር አሳየ። ሁለተኛው ትምህርት ደግሞ በቁሳዊ ሀብትና በእውነተኛ ፍቅር መካከል ያለውን ልዩነት ማወቅ ነው። ኑሐሚን ወርቅን መርጣ ሰላምን አጣች። ባህር ሀብ ግን የነፍስን ቅንነት መርጦ ደስታን አገኘ። ቁሳዊ ሀብት የውጭ ማንነት ሊያስውብ ይችላል፣ ነገር ግን የውስጥ ባዶነት ሊሞላ አይችልም። እውነተኛ ፍቅር ስኬት የሚመነጨው ከልብ ንጽህና እንጂ ከኪስ መሙላት አይደለም። በመጨረሻም ክህደት ለታላቅ ስኬት ድልድይ ሊሆን እንደሚችል እንረዳለን። ኑሐሚን ባህር ሀብን ባትከዳው ኖሮ በውስጡ የነበረውን ግዙፍ አቅም በፍጹም አያወጣውም ነበር። አንዳንዴ ሰዎች ትቶ የሚሄዱት የተሻለ ነገር እንዲመጣ መንገድ ለመክፈት ነው። የባህር ሀብ የወርቅ ድልድይ እንደሚያስተምረን ትናንትን የቆሰልንበት ምክንያት ዛሬ ለደረስንበት ክብር መሰረት ሊሆን ይችላል። አመሰግናለሁ።